ሰላም ጤና ይስጥልን የዚህ ቻናል ተከታታዮች እንደምን ከረማችሁ። በዛሬው ዕለት በ2026 የኢኮኖሚ እድገት 10 የአፍሪካ ሀገራት ኢኮኖሚ ትልቁን ጂዲፒ ያስመዘገቡ ሀገራት ዝርዝር እናያለን። ከ10ኛ ጀምሮ የምናይ ሲሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ሰላም። ታንዛኒያ በ106 ቢሊዮን ዶላር በጉድስ ኤንድ ሰርቪስስ ኢንፍራስትራክቸር፣ ማይኒንግ ማዕድን ማለትም አግሪካልቸር ማለትም ግብርና፣ ቱሪዝም፣ በተፈጥሮ ሀብት በኢስት አፍሪካ የምትገኝ ሀገርና በተከታታይ እድገትን እያስመዘገበች የምትገኝ ሀገር ናት። ከ10ኛ ጀምረን ስንመለከት በ10ኛ ደረጃ ላይ አንጎላን እናገኛታለን። የአንጎላ ኢኮኖሚ በ2026 109 ቢሊዮን ዶላር ሲሆን በዋናነት የፔትሮሊየም ነዳጅ ሴክተር ሲሆን በአፍሪካ ትልቁን ፔትሮሊየም በማምረት በ10ኛ ደረጃ ላይ ትገኛለች። በ9ኛ ደረጃ ላይ አይቬሪ ኮስት በ2026 111 ቢሊዮን ዶላር ጂዲፒ ስታስመዘግብ በዋናነት በአፍሪካ የካካዋ አምራች ሀገር ስትሆን በማኒፋክቸሪንግ በፋይናንሻል ሴክተር በተከታታይ እድገትን በማሳየት ላይ ትገኛለች። በ8ኛ ደረጃ ላይ ደግሞ የምናገኛት ሀገር በተከታታይ በፍጥነት እድገትን በማሳየት ላይ የምትገኝ ሀገር ስትሆን ብቸኛዋ ብላክ ስታር ወይንም ጥቁር ኮከብ ያላት የአፍሪካ ሀገር ስትሆን ይህቺ ሀገር ጋና ናት። የጋና ኢኮኖሚ 113 ቢሊዮን ዶላር ጂዲፒ ኢኮኖሚ ሲኖራት ይህንን ኢኮኖሚ የምታገኘው በአብዛኛው ከወርቅ ሲሆን በተጨማሪም ካካዋ ኤክስፖርት እንዲሁም ኦይልን በማምረት በተከታታይ የምታስገኘው የኢኮኖሚ እና የሰርቪስ ሴክተር በአፍሪካ 8ኛ ደረጃ ላይ ልናገኛት ችለናል። በሰባተኛ ደረጃ ላይ በዚህ ደረጃ ላይ የምትገኘው የሰው ልጆች መገኛ የ13 ወር ሰንሻይን ባለቤት በማንም ያልተገዛች አፍሪካዊቷ ፈርጥ የጀግኖች መገኛ የ83 ብሔር ብሔረሰቦች የሃይማኖት አገር ኢትዮጵያ ከቅርብ ጊዜ ወዲህ ያስመዘገበች ያለችው ድል በአፍሪካም ሆነ በዓለም እጅግ አስደማሚ ደረጃ ላይ ይገኛል። የኢትዮጵያ ትልቁ ኢኮኖሚ ጀነሬት በማድረግ 125 ቢሊዮን ዶላር ጂዲፒ በማስመዝገብ ሲሆን በሀገሪቷ ላይ ጠንካራ ኢኮኖሚ በማስመዝገብ በመሰረተ ልማት ኢንፍራስትራክቸር ግንባታ እድገት ላይ ግብርና፣ ማኒፋክቸሪንግ ኢንዱስትሪ ኢትዮጵያ በ7ኛ ደረጃ ላይ ልትቀመጥ ትችላለች። በተጨማሪም የተፈጥሮን ጋዝ በማምረት ትልቁን በአፍሪካ አንደኛውን ዳም የአባይን ዳም በመገንባት በአፍሪካ በ7ኛ ደረጃ ላይ ልናገኛት ችለናል። በ6ኛ ደረጃ ላይ ኬንያ በምስራቅ አፍሪካ የምትገኝ ሀገር ስትሆን በማኒፋክቸሪንግ ኢንዱስትሪ እድገት ስትታወቅ በኬንያ 140 ቢሊዮን ዶላር ጂዲፒ ሲኖራት በስፋት በመካከለኛውና በምስራቅ አፍሪካ ኢኮኖሚ እድገት የአፍሪካ ቴክኖሎጂ ፓወር ሃውስ በመሆን ጠንካራ የፋይናንስና የግብርና የቴክኖሎጂ በተጨማሪም ዲጂታል ቴክኖሎጂን በማስመዝገብ በ6ኛ ደረጃ ላይ ተቀምጣለች። በ5ኛ ደረጃ ላይ ደግሞ የምናገኛት ሞሮኮ በሰፊው በከፍተኛ ደረጃ በ5ኛነት ትገኛለች። በ196 ቢሊዮን ዶላር ጂዲፒ ያላት በኖርስ ወይንም ደግሞ በሰሜን አፍሪካ የምትገኝ ሀገር ስትሆን የሞሮኮ ከፍ ያለ ኢኮኖሚ አላት። ጠንካራ ኢንዱስትሪ፣ አውቶሞቲቭ ኢንዱስትሪ፣ በቱሪዝም፣ ግብርና፣ በኃይል ማመንጨት ሞሮኮን በ5ኛ ደረጃ ላይ ልናገኛት ችለናል። በ4ኛ ደረጃ ላይ አልጄሪያን እናገኛታለን። አልጄሪያ በ285 ቢሊዮን ዶላር ጂዲፒ ያስመዘገበች አፍሪካዊት ሀገር ስትሆን የሀገሪቱ ኢኮኖሚ በዋናነት በተፈጥሮ ጋዝ፣ ማሲቭ ኦይል ኤክስፖርት ላይ የተመሰረተ ነው። በ4ኛ ደረጃ ላይ ይህንም አስቀምጧታል። በ3ኛ ደረጃ ላይ የምናገኛት ደግሞ ሌላኛዋ የአፍሪካዊቷ ሀገር ናይጄሪያ በአፍሪካ ኢኮኖሚ በትልቁ በ3ኛ ደረጃ ላይ ሊያስቀምጣት ችሏል። ይህም
ግዙፍ ኢኮኖሚ ሲኖራት በ334 ቢሊዮን ዶላር በማስመዝገብ ከፍተኛ የኢኮኖሚ እድገት ላይ ትገኛለች። በአፍሪካ ትልቅ የህዝብ ቁጥር ያላት ስትሆን ናይጄሪያ ኢኮኖሚዋ የተመሰረተው በግብርና፣ በቴሌኮሙኒኬሽን፣ በቴክኖሎጂ ሴክተር ከፍተኛ እድገት ልታስመዘግብ ችላለች። ሌላኛዋ የአፍሪካ ሀገር በሁለተኛ ደረጃ ላይ ያስቀመጣት በ2026 በሁለተኛ ደረጃ ላይ ግብጽ ወይንም ኢጅፕት ስትሆን ኢኮኖሚያ 399 ቢሊዮን ዶላር ጂዲፒ አላት። ኢኮኖሚያም የተመሰረተው በቱሪዝም፣ በግብርና፣ በተፈጥሮ ጋዝ፣ በስዊዝ ካናል በማግኘት በሁለተኛ ደረጃ ላይ በከፍተኛ ደረጃ ላይ ልትገኝ ችላለች። ሌላኛዋ በአንደኛ ደረጃ ላይ ያለችዋን ሀገር ከመጥቀሴ በፊት አንደኛውን ከመናገሬ በፊት ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲያደርሱ ስንል በታላቅ አክብሮት እንገልጻለን። አንደኛ በአፍሪካ ኢኮኖሚ በአንደኛ ደረጃ ላይ የምትገኘው ሳውዝ አፍሪካ ናት። ደቡብ አፍሪካ ከፍተኛ የኢኮኖሚ ያስመዘገበች ሀገር ስትሆን በ444 ቢሊዮን ጂዲፒ በማስመዝገብ በአፍሪካ አንደኛና ትልቁ ኢኮኖሚ ልታስመዘግብ ችላለች። የሀገሪቱ ኢኮኖሚ የተገነባው በማዕድን፣ በማኒፋክቸሪንግ፣ በፋይናንስ፣ በሰለጠነ ሰርቪስ አገልግሎት ኢንዱስትሪያል ሲሆን በአንደኛ ደረጃ ከፍተኛ ደረጃ ያላት አፍሪካዊቷ ሀገር ሳውዝ አፍሪካ ናት። የዚህ ቻናል ተከታታዮች በዛሬ ዕለት በአፍሪካ ኢኮኖሚ ላይ የተወሰነ ሃይላይት እንዳገኛችሁ ተስፋ እናደርጋለን። በቀጣይ በሌላ ዜና እስከምንገናኝ ድረስ እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ላይክ፣ ሼር፣ ሰብስክራይብ እያደረጉ ለወዳጆቻችሁ እንድታደርሱልን በታላቅ አክብሮት እንጠይቃችኋለን። ጤና ይስጥልን።